ጋይስ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እንዴት ነው? ሁሉ ሰላም? እግዚአብሔር ይመስገን እኔ ደህና ነኝ። እንዴት ናችሁ እናንተ? እባካችሁ ሼር፣ ኮፒ ሊንክ እያደረጋችሁ ለዚህ አጋስስ አድርሱ። ይሄ በቂጡ ትቶ ባፉ ለሚያራው አንተ ፓስተር አብነት ሳያመው ነው እንደዚህ የሆነው። አብነት ከበደ ሳያመው ነው። አንተ የ70 ዓመት ሽማግሌ ስትናገር እንደው ላፊክ ለከት የለም፣ ልጆች የሉም፣ እህት ወንድም የለህም፣ እናት የለህም፣ አባት የለህም፣ ዘመድ የለህም። ምን የጠነባክ ጥንብ ነህ? እንዴት ታስጠላለህ! በእግዚአብሔር ትልቅ ሰው አይደለክ አንተ። ሁለት ጸጉር ሽበት ያየክ እኮ ነክ። ስትናገር እንደው ለአፍክ ለከትም የለክ። እንዴት እንደሚያስጠላብክ፣ እንዴት እንደሚያስጠላብ። እንዳንተ አይነቱ እበት አይደለም እሱን የሚናገረው። እንዳንተ አይነቱ አህያ የእሱን በሽታ ለአንተ ይስጥ። አንተ አገስስ በቂጥህ ተባፍ ምታራ እንደሱ አይነቱን ይስጥ ካንተ። እሱ ለሱ የሰጠውን በሽታ ጠርጓን ሳስቶ እግዚአብሔር ለአንተ ያምጣልክ። ደግሞ እንዴት እንደምታስጠላ ራስህን አላየክም? መጀመሪያ ጓደኛ ካለክ እስቲ ጠይቅ። ስትናገር ራሱ ለአፍክ ለከት የለህም። እንዴት ነው? ምን አይነት ጭንቅላት ብትይዝ ነው? ምን አይነት አስተሳሰብ ብትይዝ ነው? ምን ነው ትንሽም ይሉንታ የለህም እንዴ? ትንሽ እንኳን 70 ዓመት ይሞላሃል እኮ 70 ዓመት። ኧረ በስመ አብ ታናሽክ ነው ደግሞ አብነት ከበደ ታናሽክ። አንተ 70 ዓመት ሽማግሌ ስትናገር አንተ እግዚአብሔርንም ሄደክ መናገር አይተው። እሱን ተናገርክ ማለት እግዚአብሔርን ተናገርክ ነው። ግን እሱ ታክሞ መጥቶ ቆሙ በእግሩ ታየዋለክ። እየተቃጠልክ አይሞትም እሱ። እየርር ድብን እያልክ እሱ አይሞትም። እግዚአብሔር ሰምቷል። እግዚአብሔር አይገለው። እርርድብን እየተቃጠልክ እንቅልፍ አጥተህ ታድራለህ። እንዲሁ እየተቃጠልክ። ኧረ በስመ አብ ምን አይነቱ ነው? እግዚአብሔር ደፋር። አድርሱለት ጋይስ ይሄን